ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ። ሰላም ውድ ቤተሰቦቻችን እንደምን ቆይታችኋል? ከጂፋሬ ቲዩብ ከሀገር ቤት ከአፍሪካና ከዓለም አቀፍ ለሰዓቱ ያጠናቀርናቸውን ዜናዎቻችን ይዘን ቀርበናል። አብራችሁን ቆዩ። የቻይና ባንክ ለዓለም አቀፉ አየር ማረፊያ ግንባታ $500 ሚሊዮን እንደሚያቀርብ ተገለጸ። የቻይና ባንክ በቢሾፍቱ የሚገነባውን ዓለም አቀፍ አየር ማረፊያ ግንባታ ለመደገፍ $500 ሚሊዮን እንደሚያቀርብ መግለጹን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ማሳወቃቸውን አዲስ ስታንዳርድ ዘግቧል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ይህንን የገለጹት በሞሮኮ ራባት እየተካሄደ ባለው የአፍሪካ ኢንቨስትመንት ፎረም ላይ ነው። አቶ መስፍን ገንዘቡን የሚያቀርበው ባንክ የትኛው እንደሆነ ባይገልጹም ይህ ድጋፍ ግን ለአየር ማረፊያው ግንባታ ስራ ወሳኝ መሆኑን ገልጸዋል። በአቡሴራ አካባቢ የሚገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ $12.5 ቢሊዮን የአሜሪካን ዶላር ወጪ የሚጠይቅ ሲሆን ይህም የመሬት ግዢና የአካባቢው ነዋሪዎችን ካሳን ያካትታልም ተብሏል። አቶ መስፍን ጣሰው አክለውም ለፕሮጀክቱ ግንባታ የሚሆን በቂ ገንዘብ ለመሰብሰብ ከብዙ የፋይናንስ ተቋማት ጋር ድርድር እያደረጉ እንደሚገኙ መናገራቸውን የዜና አውታሩ ዘገባ ያሳያል። ጀርመን የነበሩ 12 የኢትዮጵያ ቅርሶች ለኢትዮጵያ ጥናት ተቋም መሰጠታቸው ተነገረ። በ1920ዎቹ በኢትዮጵያ የጀርመን አምባሳደር ልዩ መልእክተኛ በነበሩት በፍሬዝ ቫይስ እጅ ነበሩ የተባሉ 12 የኢትዮጵያ ጥንታዊ ቅርሶች ባለፈው ሳምንት ለኢትዮጵያ ጥናትና ምርምር ተቋም መሰጠታቸውን ዶቼ ቬለ ዘግቧል። ለተቋሙ ተበርክተዋል ከተባሉት ውድ ቅርሶች ውስጥም ዘውዶች፣ ጋሻዎች፣ ጎራዴ፣ ዝናር ስዕሎች እንዲሁም ከራስ ተፈሪ መኮንን የተበረከቱ ስጦታዎች እንደሚገኙበትም ተነግሯል። በስጦታ መልክ ወደ ኢትዮጵያ የተመለሱት ቅርሶቹ በአዲስ አበባ ዩኒቨርሲቲ የርክክብ መርሃ ግብር የተከናወነ ሲሆን ይህም የኢትዮጵያንና የጀርመንን የረጅም ጊዜ ወዳጅነት የሚያሳይ ስለመሆኑም ተነግሯል። ለዚህም አዲስ አበባ የሚገኘው የጀርመን ኤምባሲ የነበሩትን ቅርሶች ለኢትዮጵያ ጥናት ተቋም እንዲበረከት የበኩሉን አስተዋጽኦ አድርጓልም ተብሏል። በርክክብ መርሃ ግብሩ ላይ የተገኙት የኢትዮጵያ ቱሪዝም ሚኒስትር ሰላማዊት ካሳ ቅርሶቹን ወደ ሀገር ለማስገባት ብዙ ጊዜያቶችን የወሰደ የብዙዎች ትብብርና ስራ ውጤት ስለመሆኑም ጠቁመዋል። ከ100 ቢሊዮን ብር በላይ በመሰወር የተጠረጠሩ የድርጅት ባለቤቶች በቁጥጥር ስር መዋላቸው ተሰማ። የብሔራዊ መረጃና ደህንነት አገልግሎት ከ100 ቢሊዮን ብር በላይ በመሰወር የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎችን በቁጥጥር ስር ማዋሉን አስታውቋል። መስሪያ ቤቱ አደረኩት ባለው ክትትል ተጠርጣሪዎቹ በዓለም አቀፍ የገንዘብ ማስተላለፊያዎች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ ቆይተዋል ያለ ሲሆን በዚህም መንግስት ማግኘት የነበረበትን ከ100 ቢሊዮን ብር በላይ መሰወራቸውን ገልጿል። በተጨማሪም ድርጅቶቹ ፍቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውንና አድራሻቸውን መሰወራቸውን በክትትል አረጋግጫለሁ ያለው አገልግሎቱ በህገወጥ ተግባር ላይ ተሰማርተው ተገኝተዋል ያላቸውን 24 ተጠርጣሪዎችን በቁጥጥር ስር ማዋሉንም አሳውቋል። ይሁን እንጂ መስሪያ ቤቱ ተጠርጣሪዎቹም ሆኑ ስለ ስፖርት አወራራጅ ድርጅቶቹ ማንነት ይፋ አላደረገም። ዘገባው የቲክፋ ኢትዮጵያ ነው። ናይጄሪያ እገታ የሚፈጽሙ ሰዎችን በሞት የሚቀጣ ህግ ልታወጣ መሆኑ ተነገረ። የናይጄሪያ ህዝብ ተወካዮች ምክር ቤት አባላት እገታ ፈጽመው የሚገኙ ሰዎች የሽብር ተግባር ላይ እንደተሰማሩ ተቆጥሮ የሞት ቅጣት እንዲጣልባቸው ለማድረግ የሀገሪቱን የጸረ ሽብር ህግ ለማሻሻል በሂደት ላይ ይገኛሉም ተብሏል። የናይጄሪያ የሴኔት አባላት የህግ ማሻሻያው ላይ መነጋገር የጀመሩት በተለያዩ የሀገሪቱ ክፍሎች በሚገኙ ትምህርት ቤቶች የሚፈጸም የጅምላ ጠለፋና እገታ እንዲሁም ደም አፋሳሽ ጥቃቶች እየጨመሩ በመጡበት ወቅት ነው። ባለፉት ሳምንታት የታጠቁ ሰዎች 2 ትምህርት ቤቶች ላይ በፈጸሙት ጥቃት ከ300 በላይ ተማሪዎች መታገታቸው የተነገረ ሲሆን የተለያዩ ማህበረሰቦች መኖሪያዎችና የአምልኮ ስፍራዎችን በታጣቂዎቹ ኢላማ መደረጋቸው ተመላክቷል። ይህን ተከትሎም የህግ አውጪዎች እየተባባሰ የመጣውን ስጋት ፈጣንና የማያወላውል ምላሽ መስጠትን ይጠይቃልን ብለዋል። የፌዴራል መንግስትም የአካባቢ ታጣቂ ቡድኖችን፣ ሚሊሻዎችን እንዲያጠናክርና የናይጄሪያ ጦር መሳሪያ ህግን እንዲከልስም ጠይቀዋል። በናይጄሪያ ያለው የጸጥታ ስጋት በፈጠረው ጫና ምክንያት ፕሬዝዳንት ቦላ ቲኑቡ በያዝነው ሳምንት የፖሊስ አባላትን ከልዩ ጥበቃ ስራ እንዲያወጡ ትዕዛዝ ማስተላለፋቸው ይታወሳል። ጄኔራል ሆርታ
ኦርታኒታም የጊኒ ቢሳው ጊዜያዊ ፕሬዝዳንት ሆነው ተሾሙ። የጊኒ ቢሳው የጦር መኮንኖች የሀገሪቱን ፕሬዝዳንት የነበሩትን ኡማሮ ሲስኮ ኢምባሎን በመፈንቅለ መንግስት ማውረዳቸው ተገልጿል። በዚህም ጄኔራል ኦርታኒንታምን ጊዜያዊ የሀገሪቱ ፕሬዝዳንት አድርገው መሾማቸውን የጦር መኮንኖቹ አስታውቀዋል። ጄኔራል ኒንታ በስልጣን ላይ ለ1 ዓመት እንደሚቆዩ መነገሩንም ራዲዮ ፍራንስ ኢንተርናሽናል ዘግቧል። የአፍሪካ ህብረት መፈንቅለ መንግስቱን ተቃውሞ አውግዞ መግለጫ አውጥቷል። በዚህም የጊኒ ቢሳው ፕሬዝዳንት ኡማሮ ሲስኮ ኢምባሎንና ሌሎችም የታሰሩ ባለስልጣናት በአስቸኳይ ያለ አንዳች ቅድመ ሁኔታ እንዲፈቱም ጥሪ አቅርቧል። ዘገባው የዶቼ ቬለ ነው። ፑቲን ከወሳኙ ውይይት በፊት የዩክሬን ግዛትን በተመለከተ ከአቋማቸው ዝንፍ እንደማይሉ አሳወቁ። ፕሬዝዳንት ቭላዲሚር ፑቲን ሩሲያ ጦርነቱን የመግፋት አቅም እንዳላትና ውጊያው የሚያበቃው የዩክሬን ወታደሮች ከዶንባስ ሲወጡ ብቻ እንደሆነ ገልጸው ካልወጡ ግን ይህንን የምናሳካው በጦር መሳሪያ ኃይል ይሆናልም ሲሉ ተደምጠዋል። ፕሬዝዳንቱ ይህን ያሉት በጥቅምት ወር በአሜሪካና በሩሲያ ባለስልጣናት በተዘጋጀው የሰላም እቅድ ላይ በአሜሪካና በዩክሬን መካከል ከተደረጉ ውይይቶች በኋላም ነው። የፑቲን ንግግርን ተከትሎ አስተያየት የሰጡት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ሩሲያ ጦርነቱን ለማስቆም የሚደረገውን ጥረት እንዳቃለለች ተናግረዋል። ፑቲን በኃይል በያዟቸው የዩክሬን ግዛቶች ላይ ህጋዊ እውቅና ለማግኘት ለረጅም ጊዜ ሲጥሩ መቆየታቸው ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ